ግን ኤላ በቅርቡ ይረሳኛል። ለምን? ምን ነው? እሺ ምንድነው የምናደርገው? ጦጣ ኦ ማይ ጋድ ምንድነው? የኤላ ሀብል እናንተ ጋር ምን ያደርጋል? በቃሽ ፍቅር ዝም በይ። ምንድነው የማይመስሉ ወሬ ያወራሽ ልጆች የማይሆን ነገር የምታያቸው? አንቺ ደግሞ ይሄ ሁሉ ነገር ካረክሽ በኋላ ታፍሪም እዚህ ቤት ሲመጪ? አሁን ገና ጨዋታውን አመጣሽው። ወንድሜ እነሱ አውቀውኛል ለማጣላት ያደረጉት ነገር ነው። ተሳስተሽ እንኳን አንድ ነገር ብታረጊያት ካንቺ ራስ አልወርድ። የመጨረሻሽ ነው የሚሆነው። እሺ ሰምኛለሽ ፍቅር፣ አዴን የሚጎዳ ነገር አንቺም ሞች ዳይመንድ ብታረጉ እገልሻለሁ። እኔ ላይ እንደዛ ያደረኩ ከምን ተነስተህ ነው? እኔ እንደዛ ያደረኩበት ምክንያት ቤቴ ውስጥ ምን እየሰራችሁ ነው? ንገሩኝ እንጂ ምን እየሰራችሁ ነው? ሀብልህን እኮ ቤት ውስጥ ጥለኸው እንደሆነ ብለን ልንፈልግልህ መተን። አዎ ፍቅር እውነቷን ነው። ቅድም እኮ ከመንገድ ላይ ተመልሰ ዝበይ ማን ፈቅዶላችሁ ነው ቤቴ ውስጥ የገባችሁት? ሌቦች! አሁን ከቤቴ ውልቅ በሉልኝ፣ ውጡልኝ! አንቺ ደግሞ ከቤቴ ውስጥ አንድ ዕቃ አይጥፋና ከአናትሽ ላይ አልወርድም፣ እገልሻለሁ። በጣም ያምራል። አደይ በጣም አመሰግናለሁ። እኔማ የሚበቃሽም አልመሰለኝ ነበር። ሀብሉ ይኸው። ባለፈው የለበሽው ጃኬት ውስጥ ሀብሉን ሳገኘው የኤላ እንደሆነ ስላወቅኩኝ ኤላን ያገኘሁት ያክል ነበር የተሰማኝ እና በጣም ደስ አለኝ። አንቺን ካገኘሁሽ ኤላን የማገኘው ነበር የመሰለኝ እና እንደጠበቁት ኤላን አገኘሁት። ነገር ግን ስለ ሀብሉ ሁሌ ሲጨነቅ እያየሁት ምንም ነገር ብዬው አላውቅም። ምክንያቱም ደግሞ አንቺን አሳልፌ መስጠት አልፈለኩም ነበር። ስለተጠነቀቅሽልኝ በጣም አመሰግናለሁ። አደይ ግን በጣም የዋሰው ነሽ። የበደሉሽን ሰዎች ለመበደል አትሞክሪም። ጥሩ ጸባይ ነው፣ ግን ደግሞ ትጎጃለሽ። ጠንካራ የሚያደርግሽ ነገር ቢኖር ብልሃት ነው። ሴት ልጅ አይደለሽ? ጠንከር በይ። በጣም አመሰግናለሁ እቴ። ግን አሁን የሆነ መላ ፈልገሽ እነሱ ቢያምኑኝም ባያምኑኝም ይሄ ሀብል ኤላ አንገት ላይ መሆን አለበት። እስካሁን ማቆየትሽም ትልቅ ጥፋት ነው። አዎ ኤላ ከሰማኝ እናደድብኛል። ቆይ እንዴት ብንሰጠው ይሻላል? ቤት ስትሆኑ አረጋግተሽ በደንብ አስረድተሽ አንቺ ስጩ። በቃ እሺ እንደዛ አደርጋለሁ። እና እንዴት ነው ከድሮ ፍቅረኛ ጋር መገናኘቱ? በጣም ደስተኛ ነኝ። ደስተኛ አልመስልም? አትመስይም። ምነው ችግር አለ እንዴ? ከኤላ ጋር መኖር አልተመቸሽም? ከሱ ጋር መኖር እንዴት ደስተኛ ያደርጋትን ብለሽ ታስቢያለሽ? በጣም ደስተኛ ነኝ። ግን ኤላ በቅርቡ ይረሳኛል። ለምን? ምን ነው? የኤላ አባት ነው ጠላቴ። እሱ እዚህ እንዲኖር አይፈልግም። ጭራሽ እዛ ሚስት አዘጋጅተውለታል እና በቅርቡ መሄዱ አይቀርም። ከዛ እኔም ሁሌም ብቸኛ እንደነበርኩት በድጋሚ ብቸኛ ሆናለሁ። እንዴ በዚህ ነገር ላይ የኤላ አባት ናቸው የሚወስኑት? ቆይ ኤላ ምን አለ? ኤላም ግራ ገብቶታል። ምንም መወሰን አልቻለም። እኔ ግን በጣም ፈርቻለሁ። እቺ ተረገመች። በቃ ሀብሉን ይዛው ነው አይደል የምትዞረው? ወይኔ አይተሽዋላ። ኤላ ግን በጣም ተናዶብናል። እኔ እሱ ተናደደ አልተናደደ ምን ይመለከተኛል? ይሄኔ ላዳይ ሰታታለች። እሺ ምንድነው የምናደርገው? ጦጣ ኦ ማይ ጋድ ምንድነው? አንተ ምን እያደረግክ ነው? ዳይመንድ ዞር በልኝ። እኔ ላይ ብልጥ ለመሆን እየሞክርሽ ነው አንቺ ጦጣ። ልቀቀኝ ዳይመንድ። አለቅሽ። አንተ ምን እያደረግክ ነው? አለቅሽ። አሁን ሀብሌን ትሰጡኛላችሁ ወይንስ ጆሮአችሁ እንደዚህ ልንቀልላችሁ? እኛ ጋር ሀብሉ የለም። አደይና ለምለም ናቸው የወሰዱት። ዝም በይ አንቺ ዝጊ። አደይ ላይ ለማላከካት ሞክሪ። ይሄ ሁሉ ያንቺ ስራ እንደሆነ አውቃለሁ። አሁን ሀብሉን ታመጣላችሁ ወይስ ጆሮአችሁን እንደዚህ ልንቀልላችሁ? ልቀቀኝ፣ ልቀቀኝ ዳይመንድ፣ ልቀቀኝ። እንዴ ትሰሚኛለሽ ፍቅር? ይኸውልሽ የማይሆን ነገር አታርቂ። በቃ ፍቺ። ሀብሉ ለልጁ መልሽለትና ራስሽንም አደይንም ነፃ ውጪ። ሀብሉ እኛ ጋር የለም፣ ለምለም ጋር ነው ያለው። ማንሽ ደግሞ ለምለም? ለምለም የኤላ የድሮ ፍቅረኛ፣ የአደይ ደግሞ ሚስጥረኛዋ ናት።
እኛ ላይ ጉልበት ግን ከምትጨርስ ሂድና እሷን አናዛት። ሰሚኛለሽ? ይኸውልሽ እኔ አይመለከተኝም። ሀብሉ ለሁለትሽም ሰጥቼሻለሁ፣ ከራሴ ላይ አውርጃለሁ። ከዚህ በኋላ ሀብሉ ተገኘ አልተገኘ የኔ ጉዳይ አይደለም፣ አያገባኝም። በዚህ ሀብል ጉዳይ ግን ስሜ ሲነሳ ባይ ሁለትሽንም ቆዳሽን ነው የምገፍልሽ። እኔ ደግሞ ጥሩ ልብ ያለህ መስሎኝ ነበር፣ ለካስ ፈሪ ነህ። አው ፈሪ ነኝ። ለስራዬ እንቅፋት የሚሆንብኝን ሰው ከፊቴ ጠራርጌ ያስወግዳለሁ። ምክንያቱም አንቺ እንዳልሽው ፈሪ ስለሆንኩ። ቆይ ግን ለምንድን ነው ከእንደዚህ አይነት ሰው ጋር ቆመን የምናወራው? ነይ እንሂድ። ያቺ እዚህ በጥፊ ብዬ ዱቄትሽን እንዳላራግፍልሽ ዱቄታ ይመስላል። ብናችሁ ዱቄታ። ይኸውልህ ምንም ነገር ቢፈጠር እኔን አሳልፈ እንድትሰጠኝ አልፈልግም። እንስማማ። ስንት ይበቃል? አሁን ገና ጨዋታውን አመጣሽው። እንስማማለን። እንደዚህ የምትሆኝለትን ፍቅር ትተሽ ግን እንዴት ነው የቤት ሰራተኛ የሆንሽው? አይ አደይ፣ ታሪኩ በጣም ረጅም ነው። እሱ ሌላ ጊዜ እነግርሻለሁ። አሁን ግን ይሄንን ሀብል ለኤላ ሁኔታውን አስረድቼ ዛሬ መስጠት አለብኝ። አደይ ዴቭ እግርሽን ታንሽ። ቆይ ምን እያደረጋችሁ ነው ያላችሁት? ይህ ሀብል እናንተ ጋር እንዴት ሊሆን ቻለ? ዴቭ እንዳሰብከው አይደለም። ለምለም ጃኬት ውስጥ ሀብሉን አገኘችውና ለኤላ እንዴት መመለስ እንዳለብን እያወራንበት ነበር። ምንም አልገባኝ። የኤላ ሀብል እናንተ ጋር ምን ያደርጋል? አደይ ባለፈው የሰጠችኝ ጃኬት ውስጥ ሀብሉ ነበርና ከዛን ሳገኘው አደይ ጋር እንዴት እንደተገኘ ለማንም አልተናገርኩም። አደይን አሳልፌ ላለመስጠት ነው። እስከ ዛሬ ድረስ እኔ ጋር ነበረ። ምን ማለትሽ ነው አደይ? ስለ ሀብሉ ምንም እንደማታውቂ ነበር የማውቀው። ነገር ግን እንደዛ አይደለም ማለት ነው። አሁንም ቢሆን ምንም የገባኝ የማውቀው ነገር የለም ዴቭ። ሀብሉ እንዴት ለምለም ጃኬት ውስጥ እንደተገኘ ዴቭ፣ እኔ እውነቴን ነው ምንም ነገር አላውቅም። ለምለም ፍቅር ምንድን ነው? አንቺ የተረገምሽ! ሀብሉን የት ነው ያደረግሽው? ፍቅር ልቀቂኝ! እናንተ ናችሁ እኔ ላይ ጨዋታ የምትጫወቱት? የምን ሀብል ለምሰጥሽ? አንቺ ጨካኝ ክፉ ሴት ነሽ። እሺ በጣም ክፉ ሴት ነሽ። በአንቺ ክፋት እቺ ምስኪን አደይ ልቧ መከፋት የለበትም። ተነቅቶብሻል። ሌባዋ አንቺ ነሽ። ማን ነው ሌባ? አንቺ። ቆይ አንቺ ለምን አትናገሪም? ሀብሉን የት ነው ያደረግሽው? ፍቅር ምንድን ነው? ባርኮት ምን እያደረግሽ ነው? ተዋቸው ባርኮቴ፣ እቺን ለምለምን ልክ ታስገባት። ለምለም ምን እያደረጋችሁ ነው? ምን ለምን እየሞከራችሁ ነው? ፍቅር በቃ ሰላም አትፈልጊም አይደል እዚህ ቤት? እኔ ምንም አላደረኩም። አደይና ለምለም ናቸው እኛ ላይ እየተጫወቱብን ያሉት። እኔ በተናገርኩ ቁጥር ከክፋት እየቆጠራችሁብኝ ነው። ቆይ ለምን አይናችሁን አትገልጡ? አደይና ለምለም ቤታችንን እያዘረፉት ነው። ንጉስና ዳይመንድ ደግሞ እነሱን እየተባበሯቸው ነው። እንዴ አይናችሁን ግለጡ እንጂ ንቁ እንጂ። አደይ እዚህ ቤት ከመጣች ጀምሮ ስንት ችግር ነው የተፈጠረው። ቆይ ምንድን ነው አደይ፣ እናንተ ምንድን ነው ያስነካቻችሁ? በቃሽ ፍቅር ዝም በይ። ምንድን ነው የማይመስሉ ወሬ እያወራሽ ልጆች የማይሆን ነገር የምታያቸው? አደይና ለምለም ጓደኛ መስሎን አንቺ ምንድን ነው የጎደለብሽ? ንገሪኝ፣ ምንድን ነው? ለምን ነው ከመሬት ተነስተሽ ችግሩን ለመፍጠር የምትሞክሪው? እስከ ዛሬ ዝም ያልኩሽ ልጅነት ነው ብዬ ነበር። አንቺ ግን ምን የምትሻሽ ሰው አይደለሽ። ቆይ ምን ተፈጠረ? ኤላ ሀብልህን አደይና ለምለም ናቸው የወሰዱት። ሊዳ ምን ውሸት አለው? አንቺ አታወሪም? ዝጋታም። ሀብሉ አንቺ ጋር ያለው። ቆይ ስለ ሀብሉ ለምን ትከራከራላችሁ? ሀብሉ ያለው እኮ እዚህ ነው። ሀብልህን አይደል የምትፈልገው? እንዴት? ቆይ ከየት አገኘው? ለምለምና አደይ ዛሬ ላንተ ሊሰጡ ሲሉ ፍቅርና ሊዲያ ደግሞ አዋከቧቸው። ምን አልኩ? አደይና ለምለም እኛ ቤት የመጡት ሊያዘርፉን ነው። ሊዲያ ራሷ አይታለች። ቅድም በጎረምሳ እያስደበደቡን ነበር። ቆይ አልገባኝም። ቆይ አንቺ እዚህ ነገር ውስጥ እንዴት ገባሽ? ይሄ ሀብል አንቺ ጋር እንዴት ተገኘ?
ግልጽ እኮ ነው። ይሄ ምን ጥያቄ አለው? አደይ ከዳይመንድ ጋር ተባብራ ሀብልን አዘረፈች። ለምለም ደግሞ አደይን ላለማጋለጥ ብላ ዋሸች። ኧረ እኔ አዎ ሀብሉን ለመሸጥ ሲነጋገሩ እኔና ፍቅር ደርሰንባቸዋል። ስንጠይቃቸው ደግሞ በሰፈር ዱር እያስደበደቡን። አረ ቴሌዱ ሀብሉን ከመሸጣቸው በፊት እኛ ፈልገን ማግኘት አለብን ብለን ቤቱ ሄደን ብንፈልገውም አላገኘ ነው። አዎ ኤላማ ጭራሽ ሌባ ብሎ አባረረን። አረ ፈጣሪን ፍሩ። ለምለም ይሄ ነገር እውነት ነው? ኤላ እንደዛ አይደለም። አደይ እውነት ይሄ የተባለውን ነገር አድርገሻል? ባርኮቴ እኔ ካንተ እኩል ነው የምሰማው። ምንም የማውቀው ነገር የለም። አረ ሁላችሁም እንደሰማችሁትና እንዳሰባችሁት አይደለም። እንዴት ነው እባክሽ? እስኪ አስረጂ። ከሊዲያና ከፍቅር በላይ ይሄ ሀብል ለእኔ ምን አይነት ትርጉም እንዳለው በደንብ ታውቂያለሽ። አንቺ እንዴት እኔ ላይ የህፃን ጨዋታ ትጫወቻለሽ? በጣም ነው የምታሳፍሪው። ከእናንተ ይሄንን አልጠብቅም ነበር። ኤላ ስታስጠሉ ሁላችሁም እዚህ ቤት ያላችሁ ሰዎች። እሷ ምንም የምታውቀው ነገር የለም። ቆይሽ እሷ ምንም ነገር ካላወቀች አንቺ ምንም ነገር ማታውቂ ከሆነ ቆይሽ ታዲያ ስለ ሀብሉ ማን ነው የሚያውቀው? ቆይ የምትናገረው ነገር ግን ይገባሻል? አላቅም እስቲ መስማት አልፈልግም። እውነቱን ልትነግሪኝ እፈልጋለሁ። እውነቷን ነው ባርኮት። አደይ ምንም የምታውቀው ነገር የለም። ሁሉም ነገር የኔ ጥፋት ነው። ቆይ ምንድን ነው የምትሉት? እኛ እንደምናውቀው ከኤላ አንገት ላይ ሀንግ ተደርጎ እንደተወሰደ ነው። የእኛ ጥያቄ ግን እናንተ እጅ ላይ እንዴት ተገኘ የሚለው ነው። ሀብሉን ያገኘሁት አደይ የሰጠችኝ ጃኬት ውስጥ ነው። ያው ሀብሉን እንዳየሁት ነው የኤላ እንደሆነ ያወቅኩት። ያው ባርኮቴ አንተስ ታውቅ የለ ሀብሉና የኤላ እንዴት እንደሆነ እና ሀብሉን ሳገኘው ከእሷ ጋር ያላቸው ግንኙነት ምንድን ነው ብዬ ተጠራጠርኩ ነው ኤላን ያገኘሁት። ከኤላ ጋር እኮ ከተገናኛችሁ ቆይታችኋል። እስካሁን ለምንድን ነው ያልሰጠሽው? ለዚች ለአደይ ስትከላከልላት ነው ኤላን የሸጠችው። ፍቅር እስኪ ዝም በይ። አደይ የኤላ ሀብል ጃኬትሽ ውስጥ እንዴት ሊገኝ ይቻለ? ምንድነው 10 ጊዜ የምጠይቃት? አደይ ሌባ ናት። ምንድነው አይናችሁን መግለጥ ያቃታችሁ? ፍቅር አይንሽ ማየት አልፈልግም። ሂጂ ግቢ። ያው ጃኬቱ የፍቅር ነበረ። እሷ ናት ለአደይ እየሰጠቻት። ሀብሉን ጃኬቱ ውስጥ ከታ አደይ ሌባ ለማስባል እየሞከረች ነው። አዎ ጃኬቱ የሷ ነው። ቆይ ግን ፍቅር ሀብሉ እንዴት ታገኝቻለች? አደይ አትናገሪም እንዴ? ኤላን አንድ ያደረገው ልጅ ስለ ሀብሉ ስትጠይቅ ምን ነበር ያለሽ? ደመቀን ሀብሉን ለኤላ እንዲመልስለት ስጠይቀው ለፍቅርና ለልዲያ እንደሰጣቸው ነገረኝ። የምርሽ ነው አደይ? ይሄ ሁሉ ድራማ የፍቅር ነው? ፍቅር ባርኮት ና ተረጋጋ። ነይ በቃ ትክክለኛውን ነገር ነው ያደረግነው። ነይ ተረጋጊሽ። ኤላዬ ቆይ ለዚች ነው እንደዚህ የምትሆነው? በቃ ተረጋጋና አሳምተዋት። ቆይ ምን ባረጋቸው ነው እንደዚህ የሚያደርጉ? እኔ ሲጀመር ለምለም የምትባለው መጀመሪያ ምንም አላማረኝም ነበር። የሆነች አመዳም ነው ያለች። ታውቂያለሽ፣ ከአባቴ አስቀድሜ እኮ ለእሷ ቦታ ለመስጠት እየሞከርኩ ነበር። እንዴት በዚህ ልክ ትወርዳለች? በቃ ተዋት እንግዲህ፣ እሷ እንደዚህ ነች። ከዚህ በኋላ ደግሞ አታስብ እሺ? እኔ ያለሁልክ። እኔ ከዚህ በኋላ እንደዚህ ሆነ ማየት አልፈልግም እሺ? ይላይ ኤላ አንቺ ደግሞ ይሄ ሁሉ ነገር ካረግሽ በኋላ አታፍሪም? እዚህ ቤት ስትመጪ አንቺ ያገባሽ በማያገባሽ አትግቢ። አሁን ማንንም ማናገር አልፈልግም። ከቤቴ ውጪልኝ። ምን? አይንሽም ማየት አልፈልግም። ያቺ አደይ ትጥቀምሽ። ከቤቴ ውጪልኝ። እሺ እወጣልሃለሁ፣ ግን ደግሞ አንድ ነገር ሳታውቅ እንዳትቀር። በቃ አትሰሚም እንዴ? ውጪ ተባልሽ እኮ።
ይሄን ሁሉ ነገር ያደረኩት ላንተና ለአደይ